since ወይስ for? በጣም ቀላል። since ማለት ከዚህ ጊዜ ጀምሮ ለማለት እንጠቀምበታለን። for ደግሞ ለእንደዚህ ጊዜ ያህል እንልበታለን። ስለዚህ ከsince በኋላ አንድ ነገር የተጀመረበትን ጊዜ እናስገባለን። ከfor በኋላ ደግሞ አንድ ድርጊት የቆየበትን ጊዜ እናስገባለን ማለት ነው። ስለዚህ since Monday ማለት እንችላለን ከሰኞ ጀምሮ። since June ማለት እንችላለን ከሰኔ ጀምሮ። ወይም ደግሞ since 2020 ማለት እንችላለን ከ2020 ጀምሮ ማለታችን ነው። for ደግሞ እንዳልኳችሁ ቆይታ ነው የምናስገባበት። ስለዚህ for 5 minutes ማለት እንችላለን ለ5 ደቂቃ ያህል። for 2 days ማለት እንችላለን ለ2 ቀናት ያክል። for 3 months ማለት እንችላለን ለ3 ወራት ያክል። ስለዚህ ወደ ጥያቄዎቹ እንሂድና የመጀመሪያው blank 5 years 5 years ወይም 5 ዓመት ቆይታ ነው። ስለዚህ for 5 years እንላለን ለ5 ዓመታት ያክል። ሁለተኛው blank September September ጊዜ ነው። ስለዚህ since September እንላለን ከመስከረም ጀምሮ። ሶስተኛው blank 1998 ከ1998 ጀምሮ ለማለት since 1998 እንላለን ማለት ነው። አራተኛው blank 3 months ያው 3 months ማለት 3 ወር ነው። ስለዚህ ቆይታ ነው። መልሱ for 3 months ይሆናል ለ3 ወራት ያክል። አምስተኛው blank 5 minutes ይሄም ተመሳሳይ 5 ደቂቃ ቆይታ ነው። ስለዚህ for 5 minutes እንላለን። ስድስተኛው blank Tuesday Tuesday ማክሰኞ ማለት ነው። ስለዚህ ጊዜ ስለሆነ since Tuesday እንላለን። ሰባተኛው blank 4 days since ነው የምንለው ወይስ for? ኮሜንት ላይ አስቀምጡልኝ። ለምን እንዳላችሁት ደግሞ ምክንያታችሁን ንገሩኝ።